ሰላም ሰላም ውድ ተመልካቾች እንኳን ወደ ቅሳነት ቢዩቲ በሰላም መጣችሁ። አዲስ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በጣም የሚጠቅም ለራሴ የጠቀመኝን በጣም ምርጥ ምርጥ የሚባሉ ለቆዳ እንክብካቤ የሚሆኑ ለውበት የሚሆኑ ቪዲዮ ይዤላችሁ እመጣለሁ። እናንተ ደግሞ ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ አድርጉ። አይከፈልበትም። ሸርም አድርጉልኝ፣ አበረታቱኝ። አመሰግናለሁ። የዛሬ ቪዲዮ ይዤላችሁ የመጣሁት ማዲያት ላላችሁ እንግዲህ በራሴ ለውጥ አይቼው በጣም ክሊር ለማድረግ ውጤት ያመጣልኝ ያጠፋልኝን ሚስጥር ነው ዛሬ ይዤላችሁ የመጣሁት። እሱ ምንድን ነው የሚለውን እንግዲህ ላሳያችሁ። በመጀመሪያ እንግዲህ በማንኛውም ቤት ይገኛል ብዬ አስባለሁ። ማር ነው የሚያስፈልገን፣ ማር፣ ንጹህ ማር። በመቀጠል ይሄንን ለምግብ ለኬክ ነው በብዛት የምንጠቀመው ግን ለማዲያትም ያጠፈዋል። ይሄንን ነው በጣም የሰራልኝ ለኔ። ይሄንን በደንብ ይዩት። ይሄንን ያስፈልጋችኋል። እንደገና ደግሞ እርድ፣ የምግብም እርድ መሆን ይችላል። ንጹህ እርድ መጠቀም ትችላላችሁ፣ ችግር የለውም። ማንኛውም እርድ መጠቀም ትችላላችሁ። በእነዚህ በሶስት ብቻ አድርጌ ማዲያቴ ጠፍተዋል። እንዲሁም ደግሞ የጓደኛዬም እንደዛ ነበራት፣ ጠፍተውላታል። በጣም አሪፍ ለውጥ አይታለች። የኔም ከነድራሹ ነው የጠፋ፣ ክሊር ነው የሆነልኝ። ያው እንደምታውቁት በተለይ ስደት ከሀገራችን ስንወጣ ከውሃውን ቅያሬ ከአየርም ቅያሬ ቆዳችንም ይቀያየራል እና እንግዲህ ዋነኛ መጠቀም ያለባችሁ ወደ ውጭ ስትወጡ የፀሐይ መከላከያ መጠቀም አለባችሁ። በማንኛውም ሰዓት ወደ ውጭ ስትወጡ ማለት ነው። ዋና የሚያስፈልገው የፀሐይ መከላከያ መጠቀም አለባችሁ። እንዲሁም ደግሞ በቤታችሁ እስከሚወጣ ለመጠበቅ የሌላችሁ ራሱ በእንደዚህ አድርጋችሁ እየተጠቀማችሁ የሚክስ እያደረጋችሁ በሶስቱ እየተጠቀማችሁ እንዳይወጣ መከላከል ትችላላችሁ ማለት ነው። እንዲሁም ደግሞ ቆዳችን የወጣ ጥቋቁር እንደ ብጉር እንዲሁም ደግሞ እንደ ማዲያት አይነት ያላችሁ ሰዎች ካላችሁ ይሄው ዛሬ ይዤላችሁ መጥቻለሁ። በዚች በአጭር ቪዲዮ ሞክሩት። ለውጡን ደግሞ ኮመንት ላይ ጻፉልኝ። ለእኔ በጣም ነው እየጠቀመኝ ማር እና ይሄንን ፓኪንግ ሶዳ ማለት ነው። እንግዲህ ለአንዳንድ ምግብ ለኬክ ነው እንደምንጠቀመው። እንግዲህ ሶስተኛው ደግሞ እርድ ብያችኋለሁ። አሁን እንዴት እንደማዘጋጀው ላሳያችሁ። መጀመሪያ ከእርድ ነው የምጠቀመው። አንድ የትንሽ የማንኪያ የሻይ ማንኪያ እርድ እጠቀማለሁ። ይሄው እንግዲህ ይሄን ያህል እጠቀማለሁ። በመቀጠል ከዚህ ከፓኪንግ ሶዳ ፓኪንግ ፓውደር ማለት ነው ከሱ እጠቀማለሁ። አንድ ትንሽዬ የሻይ ማንኪያ እጠቀማለሁ። ከዛ ወደ ሶስተኛው ደግሞ ወደ ማር ነው የምንመጣ። እንግዲህ ይዩት። አሁን ይሄንን በብዛት ፊቴ ነው የምጠቀመው። በሳምንት 3 ጊዜ መጠቀም አለባችሁ አሪፍ ለውጥ ለማየት ማለት ነው። እንግዲህ እንደዚህ አድርጌ አንድ የሻይ ማንኪያ ማር ተጠቅሜያለሁ። ከዛ በደንብ አዋህዱት አንድ ላይ። አሁን እንግዲህ ትንሽ ወፈር ብለዋል። ስለዚህ ትንሽ ማር እጨምርበታለሁ። መካከለኛ ማስክ እስከሚሆን አይታችሁ ማር መጨመር ትችላላችሁ፣ ችግር የለውም። በጣም አሪፍ ማስክ ነው የሚሆነው። እዩት፣ በጣም ያማረ ውብ ነው። እንደገና ደግሞ ከኬሚካል ነፃ ነው። ወደ ሶስተኛ ስንመጣ ደግሞ በቤታችን የምናገኘው በቀላሉ የሚገኝ ነው። ስለዚህ ለኔ በጣም ነው የጠቀመኝ። እንደዚህ አድርጋችሁ ያት። አሁን ይሄ በቂ ነው ለፊቴ። መጀመሪያ ፊቴ በሳሙና ታጠባለሁ። ይሄንን እቀባለሁ። ለ30 ደቂቃ ቆየውና እንደገና በሳሙና እታጠበዋለሁ ማለት ነው። ከዛ ሳንስክሪም አደርጋለሁ። በጣም አሪፍ ለውጡን እያየሁት። በተለይ ማዲያት ካላችሁ እንደኔ እንደዚህ የሚያሳስባችሁ፣ እኔ በጣም ነበር የሚያሳስበኝና እንደነገርኳችሁ እኔ በጣም ነበር የሚያሳስበኝ ስለፊቴ በጣም ነበር በቃ የምጨነቀው። ምንም እንዲሆንብኝ አልፈልግም እና አሁን እግዚአብሔር ይመስገን አሁን ሁሉም ነገር ክሊር ሆኖ ጠፍቶልኛል። ስለዚህ ተመልካቾቼ በስደት ያላችሁ እህቶቼ ካላችሁ ማዲያት ካላችሁ ይህችን ብቻ ተጠቅማችሁ በሳምንት 3 ጊዜ እየተጠቀማችሁ በ3 ሳምንት ለውጥ ታያላችሁ። ወርም እንኳን ሳይሞላው እንግዲህ ይሄንን በቤታችሁ ይገኛል ብዬ ተስፋ አደርጋለሁ። በ3 ውህድ አድርጋችሁ ተጠቀሙት። ለኔ በጣም ጠቅሞኛል። እንግዲህ
አሁን ፊቴ ታጥቤ ይሄንን እቀባለሁ ለራሴ። በሳምንት 3 ጊዜ ነው የምጠቀመው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ተጠቀሙት፣ ይጠቅማችኋል ብዬ ነው የማስበው። ውድ ተመልካቾቼ የዛሬ ቪዲዮ አጭር ቪዲዮ ይሄንን ይመስል ነበረ። ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። እንግዲህ ጀማሪ ነኝ፣ ግን ጠቃሚ ቪዲዮ ነው ይዤላችሁ የምመጣ። ሰብስክራይብ፣ ላይክ እንዲሁም ሼር አድርጉልኝ። አመሰግናለሁ።